አንድ ወጣት ቅዳሴ ያስቀድሳል እና ዓለማዊ ሰው ነው። ምንም ቅዳሴ መንፈሳዊ ሕይወት የሚሉት ጉዳዮች ብዙ አያውቅም። እና አንድ ቀን እሑድ ጠዋት አርፍዶ ሲነሳ ጎረቤትየው የመሪጌታ ሚስት አሉ እና ምን አለች? አንተ ልጅ ለምንድነው ቤተ ክርስቲያን የማትሄደው? እስቲ አሁን ሂድ አሉት። አይ ቅዳሴ እኮ አርፍዷል። አይ ሂድ፣ እንደውም ባለቤቴ መሪጌታ አለ ታገኘዋለህ። ዛ ሰተት ብሎ ወዴት ሄደ? ወደ ቅዳሴው ገባ እና ሲገባ እንደው ዝም ብሎ ወደ ገባው ጫማውን አውልቆ ቅዱስ ቁርባኑ እየተሰጠ ጣናው መጎሩም እየተባለ ሊባል እና ቆመ። መሪጌታን ሰላም አላቸውና ልክ መሪጌታው መቋሚያቸውን ወደ ላይ አጋፋሪው ከፍ ሲያረጉ እሳቸውን ተከትለው ሁሉ በዚህ ያሉ መቋሚያውን ከፍ ወደ ላይ ሲያረጉ ካህናቱ ሊጨርሱ ነው ብሎ ሮጦ ወደ ውጭ ወጣ እና በኋላ ደንግጦ ቤት መጣ። ሚስትየው እንደምን ነው ቶሎ መጣ አሉት። እንደ እርሶ ካህናቱ እኮ በዱላ ሊጨርሱ ነው አለ። የባለቤቴ መሪጌታ የሉም እንዴ አለ። አሄ ጀማሪው ማን ሆነና አለ። ልጅ አይፈረድበትም። በአንድ እንጨትና በአንድ መቋሚያ መካከል ያለውን አያውቅም፣ አልተማረውም፣ አልገባውም። እሱ ዱላ ሁሌ ሲነሳ በሰፈሩ ባህል የሚያውቀው ምን በል ነው ተጫረስ ነው ነገሩ አይደለ? አላወቀውም። ምስጋናም እንዲህ አለ። መቋሚያም ከፍ ተደርጎ ወደ ታች ሲደረግ ሰው መምቻ አይደለም ማመስገኛም ነው። ቃል ከሰማያ ሰማያት ወረደ በተዋሂዶ ተገለጠ ማለትም ነው። ያንን ወዲህ አድርገው ወዲህና ወዲያ ሲያረጉት ክርስቶስ ከግራ ወደ ቀኝ ተንገላታም ነው። በትከሻ ላይ ሲደረግ ቅዱስ መስቀልም ነው። ከበሮ ወዲህና ወዲያ ሲመታ መኑ ቀዘባ ለገጽከ ፊትን ማን መታ እያሉ ግራና ቀኝ ጉንጩን የመምታታቸው ምሳሌ ነው። ይሄን አላወቀም። ለዚህ ነገር ይሄንን ክፍተት የሚሞላው ይሄ ቫኪዩሙን የሚያጠፋው ምንድነው ካላችሁ ትምህርት ነው። ወንጌሉን አውቀን የለ 3 ወር የሰለጠነ አንድ በክደት አረንቋ ያለ ሰው እንዴት ነው 30 ዓመት የኖረን አንድ ኦርቶዶክሳዊ በጥቅስ የሚያንቀጠቅጠው? አለመማራችን አይል የጎዳ ስንት ዘመን አለማወቃችን አይል የጎዳ። ስለዚህ እናንተም መጽሐፍ ጠቅሳችሁ ወደ መናገር ደጉ። እኔና እናንተም ወደ መናገር ወደ ቤተ ክርስቲያንን ትምህርቷን ወደ ማፍሰስ መሄድ አለብን። በሐሳብ ላይ ያለ ሐሳብ እንደሚሮጡት አንሄድም ማለት ሚዛናችሁ የትኛውም ሕይወት ላይ ኦርቶዶክሳዊነት አድርጉት ባካችሁ። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው ንገሩኝ? ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም። የእግዚአብሔርን ኃይል ፈጽሞ አይጠራጠርምና ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና ጻድቅ ሰዘይት ገደፍ ይሪኩ ጻድቅ ሲወድቅ አላየሁም በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመጽና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታይ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ሪኢክወ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት።
አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ ማን ስላለ ከኔ ጋራ። ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን። ከሌ ከኋላ የተነስቶ እግዚአብሔር ግን ይኸው ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንንም ያንሳል። ገንዘባቸው፣ ሀብታቸው፣ ስልጣናቸው፣ ባለጊዜ መሆናቸው፣ ክርስትናቸውን፣ ማይተባቸውን ሽርሽር አድርጎ አጥቦ የወሰደባቸው ሰዎች በምድር ላይ ብዙ ናቸው፣ በርካታ ናቸው። ትላንትና ቤተ መቅደስ ቆሞ ሲያስቀድስ ስንሰማው የነበረው ሰው ዛሬ ምናልባት የሆነች ትንሽዬ የሚኒሻ ስልጣን ስላገኘ ብቻ የቤተ ክርስቲያን አጥር ካልተነቀለ መቅደስ ካልፈረሰ ብሎ ክርስትናው ተሸርሽሮበት መላጣ ሆኖ የቀረ ስንት አለ መሰላችሁ? በነፍስ የተመለጠ የሆነች ሳንቲም ኪስ ውስጥ ሙልት ስትል ጥጋብ አፍንጫው ድረስ ወጥሮት አይመቸኝም ቢዚ ነኝ ብሎ በሮብና በአርብ ቀን የሚበላ በሰንበት ቀን ጫት የሚቅም የሆነ ስንት አለ እናንተ መካከል ጓደኛችሁ ሳንቲም ሲለቅም ውዳሴ ማርያምን የጣለ ገንዘብ ሲመለከት ቅድስናውን የተወ ቤተ መቅደስ በሚያስቀድስበት ጊዜ መጠጥ ቤት የሚያድር የሆነ ስንት አለ። ሰው አፈር ነው። አያችሁ፣ ሀብት ይሸረሽረዋል፣ ዘረኝነት ይሸረሽረዋል፣ ገንዘብ ይሸረሽረዋል፣ ማግኘት ይሸረሽረዋል፣ ጥጋብ ይሸረሽረዋል። ሰው አፈር ነው። ተዘከር እግዚኦ ከመ መሬት ነይነ፣ እኛ አፈር ነን ይላል። አፈር ነን። በጣም ሲዘንብብን ታጥበን እናልቃለን። ፍቅርን በረከትን ስታርከፈክፍልን እናበቅላለን። እግዚአብሔር ከበረከቱ ያርከፍክፍልን። በምንቀበለው ልክ ይስጠን መድኃኔዓለም። ብዙ ሰዎች እግዚአብሔር የሰጣቸው በረከት ወደ ታች አፍሰውት መክሊታቸውን ቀብረው ተሸርሽረው አልቀዋል። አያችሁ፣ ለዚህ ነው መስክ የሚዘጋጀው።